السلام عليكم ورحمة الله وبركاته. لا تأسنيو رمضان 28 مقابيت 7 2018 ላይ እንገኛለን። አሁን የምንገኘው በማዕከላዊ ኢትዮጵያ ክልል በስልጤ ዞን በምስራቅ ስልጤ ወረዳ በሉቄ ፋቃ ቀበሌ ነው። የሉቄ ፋቃ ቀበሌ የውሃ ጉዳይ እጅግ አሳሳቢ ደረጃ ላይ ደርሷል። በሉቄ ፋቃ ቀበሌ እንደማንኛውም ኢትዮጵያ ንጹህ ውሃ ማግኘት አልቻለችም። የሉቄ ፋቃ እናት ንጹህ ውሃ ሄዳ ለማምጣት ከ30 እስከ 40 ኪሎ ሜትር ሄዳ ነው ማምጣት የምትችለው። የሉቄ እናት መንገድ ላይ ውሃ ፍለጋ በሄደችበት ሚጥ ይዟት ወልዳለች። የሉቄ ፋቃ እናት የወለደቻቸው ልጆች ትምህርት መማር አልቻሉም። እንደማንኛውም ኢትዮጵያ ትምህርታቸውን ጨርሰው ፓይለት፣ ኢንጂነር፣ ዶክተር መሆን የሚችሉ ተማሪዎች ውሃ ፍለጋ እድሜያቸውን ይጨርሳሉ። እባካችሁ ደጋግ ኢትዮጵያን ለኸይር ፈላጊዎች ሰብስክራይብ በማድረግ ተባበሩኝና አድርሱልኝ። ሉቄ ፋቃ በማንኛውም ቀን ቢትመጡ የሉቄ እናት ሁሌም ይህንን የኩሪ ውሃ እየቀደች ነው የምታገኙት። እባካችሁ ሰብስክራይብ በማድረግ ተባበሩኝ። ይሄ አሁን ቀጥታ በሉቄ ፋቃ ቀበሌ ተገኝቼ እናንተ ያሳየሁት ቪዲዮ ነውና ተባበሩኝ እባካችሁ ደጋግ ወንድሞቻችን።